ካልተቆጨህ ደግሞ ወደ በጎ ነገር የምትመጣበት ነገር አይኖርም እና ያው የኛ ጊዜ ያው ትንሽ አብዮት ጊዜ ነው የነበረው። ሰላም ነበር። እንዴት አሸናፊ ይባላል። ከኖቲ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ። ለኛ ለወጣቶች ስለሚጠቅም አማርኛ አይችሉም ቀረቡኝና ምን ሊሉኝ ነው ብዬ ስል አማርኛ ትንሽ ምን አሉና እሺ ብዬ እኔም አመስግኘን። በጣም ብዙ ነገር አለ። አሁን ከእድሜ ከሄደ በኋላ ነው የሚቆጨኝ። ማንኛውም ማድረግ የሚቻለው በወጣትነት ጊዜ ነው። በጣም በዛን ሰዓት ወደ ኋላ ተመልሼ ቢሆን ኖሮ ትምህርት ይማር ነበር። እውቀት በዛን ሰዓት እኛ መጠጥ ቤት መሄድ ነው ትልቁ ነገር። በጣም ይቆጨኛል። በጣም ጥሩ መንገድ ነው ብለን ጀመርነው። ያው ሀገር እናሳድጋለን ህዝብን እንጠቅማለን ብለን ነበር። አልሆነም። ያ ነገር ቢማር ኖሮ በዛን ሰዓት ያንን አለማድረጌ በጣም ይቆጨኛል። አዎ ወጣትነት ብዙ ጊዜ ባክኗል። የት መጠጥ ቤት፣ አልባሌ ቦታ፣ ይሄ መዝናኛ ቦታ ባክኗል። እውቀት ላይ ማዋል ነበር። አሁን ወጣት ለበጎ የምታስበው ነገር እዛ የበጎ ታርጌት ላይ የሚያደርስ ነገር መሆኑን እርግጠኛ መሆን አለበት። አሁን በዚህ ወጣት ይችላል ካሁኑ ጀምሮ። እኔ አልችልም እንግዲህ ሄደዋል። ወጣት ካሁኑ ጀምሮ አይ መማር አለብኝ፣ የሆነ ኮርስ መውሰድ አለብኝ፣ የእውቀት ባለቤት መሆን አለብኝ ብሎ አሁኑኑ መጀመር ይችላል። ያለፍክበትን ለትምህርት ማድረግ ነው ጥሩ የሚሆነው። ዋናው መቀየር ቁጭትን ወደ ትምህርት መቀየር መልካም ነው። እሱ ነው አካባቢ ሆኖ አሁን እኮ በኔ እድሜ ያለውን ሰው በቁጥር አታይም ማለት ዘመኑ ወጣት ነው። ይሄንን ደግሞ ያለውን መንግስት ደግሞ በዚህ በትኩስ ኃይል ጉልበት እውቀት መጠቀም ነው ወጣትን ወደ ልማት በማስገባት ማለት ነው። ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኛ አባት ፈቃደኛ ይሆናሉ አይሆኑም? ሰላም ነው አባቴ። ሰላም ነዎት? እንዴት ነዎት? አሸናፊ ይባላል። ከኖቲ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ። ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ። ለወጣቱ ስለሚጠቅም የህይወት ልምዳቸውን ጠይቃለሁ። በጣም ሰላም ነው አባቴ። ሰላም ነው። ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለወጣቱ ስለሚጠቅምና ፈቃደኛ ከሆኑ 3 ደቂቃ ብቻ ለነገር። እሺ ነው። ስለቸኮልከው ምናምን ብለው ፈቃደኛ አልሆኑልኝም። ያው እንዳልኳችሁ ነው ጋይሶች። እኔ ግን መጠየቄን እቀጥላለሁ። በቃ አላቆምም። ሰላም ነው አባቴ። ሰላም ነው። ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁና ፈቃደኛ ነው። የህይወት ቁጭት አሉት። ይሄን ነገር ባላደረኩም ባደረኩም ብሎ የሚቆጩት ነገር አለ። ለኛ ትምህርት የሆነ ሰዎች ማለት ነው። አዎ እንግዲህ ግድ ነው። ካልተቆጨህ ደግሞ ወደ በጎ ነገር የምትመጣበት ነገር አይኖርም እና ያው የኛ ጊዜ ያው ትንሽ አብዮት ጊዜ ነው የነበረው እና ለዛ ነው አሁን በጣም ወከባ የሚበዛበት ጊዜ ነው የነበረው እና እሳቤው ለበጎ ነው። ግን ለበጎ የምታስበው ነገር እዛ የበጎ ታርጌት ላይ የሚያደርስ ነገር መሆኑን እርግጠኛ መሆን አለበት። ለዛ ነው አሁን ግን ጥሩ መንገድ ነው ብለን ጀመርነው። ያው ሀገር እናሳድጋለን ህዝብን እንጠቅማለን ብለን ነበር። አልሆነም ያ ነገር
ያ ጊዜ ማቃጠል እየተጨቀል ማለት ነው። አይ እኔ በእንትን ስለው ብዙም እንትን አይደለም፣ ግን እንዲህ ከሀገር አንጻር ሲታይ ያን ጊዜ እንትን እንደዚህ ረጋ ያለ ነገር በቀስታ እያሰብክ የምትራመድበት እንትን ነገር ቢሆን ኖሮ እነዛም ነገሮች አይመጡም። ግን ባለፈው ብቻ ዝም ብለህ ያለፍክበትን ለትምህርት ማድረግ ነው ጥሩ የሚሆነው። ዋናው መቀየር ቁጭትን ወደ ትምህርት መቀየር መልካም ነው። እሱ ነው። ሰላም ነበር። እንዴት ነህ? አሸናፊ ይባላለሁ። ከኖኪ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለኛ ለወጣቶች ስለሚጠቅም። እሺ አመሰግናለሁ። እኚህን አባት ጠየኳቸው እንዳያችሁትም፣ ግን ምን ያደርጋል አማርኛ አይችሉም። ቀረቡኝና ምን ሊሉኝ ነው ብዬ ስል አማርኛ ትንሽ ምን አሉና እሺ ብዬ እኔም አመስግኜ እንትን አልኳቸውና እስኪ አሁን ደግሞ ወደ ሌላ ቪዲዮ እንሄዳለን። ነፋሱ በጣም ኃይለኛ ነው። ወደ ሌላ ቪዲዮ እንሂድ ጋይሶች። ሌትስ ጎ። ሰላምት ከኖኪ ዩቲዩብ ቻናል የመጣሁትና ፈቃደኛ ከሆኑ 3 ጥያቄዎች አልጠይቀው 3 ደቂቃ ብቻ ይህን ቁጭታሉ። ይህን ነገር ባላደረኩ ብሎ በወጣትነቱ ጊዜ ይህን ነገር ባላደረኩ ምን ቁጭት ነገር አለች? በጣም ብዙ ነገር አለ። አሁን ከእድሜ ከሄደ በኋላ ነው የሚቆጨኝ። ማንኛውም ማድረግ የሚቻለው በወጣትነት ጊዜ ነው። ወጣትነት ራሱ ገንዘብ ነው። ወጣትነት በጣም ሁሉም ነገር ተጋፍጠህ የምትሰራበት ዘመን ነው። በዛን ሰዓት ምን ነው አልባሌ ቦታ መጠጥ ቤት ጊዜ የምናሳልፈው ሁሉ ወደ ጫት አካባቢ ምን የማይጠቅም ላይ ጊዜ ማጥፋቱ ራሱ ለወጣቱ በጣም እንደኔ በቃ በጣም በዛን ሰዓት ወደ ኋላ ተመልሼ ቢሆን ኖሮ ትምህርት ማር ነበር። እውቀት በዛን ሰዓት እኛ መጠጥ ቤት መሄድ ነው ትልቁ ነገር። በጣም ይቆጨኛል። በጣም ቢማር ኖሮ በዛን ሰዓት ያንን አለማድረጌ በጣም ይቆጨኛል። አሁን ወጣትነት ብዙ ጊዜ ባክኗል። የት መጠጥ ቤት፣ አልባሌ ቦታ፣ መዝናኛ ቦታ ባክኗል። እውቀት ላይ ማዋል ነበር። አሁን ወጣት እኔ እናደዳለሁ። ምክንያቱም ብዙ ነገር ውስጡ ስላለፍኩኝ ወጣት ቁጭ ብሎ በአሁኑ ሰዓት ጫት ይዞ ጊዜውን ሲገል ታያለህ። አንተ ራስህ ታያለህ። አሁን በዚህ ወጣት ይችላል ካሁኑ ጀምሮ እኔ አልችልም እንግዲህ ሄደዋል። ወጣት ካሁኑ ጀምሮ አይ መማር አለብኝ፣ የሆነ ኮርስ መውሰድ አለብኝ፣ እውቀት ባለቤት መሆን አለብኝ ብሎ አሁኑኑ መጀመር ይችላል። ከዚህ መውጣት ነው ማነው የሚያወጣው? ይሄንን መንግስትም ኃላፊነት አለበት፣ ማህበረሰቡም ኃላፊነት አለበት። ወጣቱ እንደዚህ ጊዜውን ሲያባክን ቁጭ ብለን ስናይ አገርን እየገደልን ነው አሁን በቃ እና በአሁኑ ሰዓት ወጣት ነው በቃ አገርን ተረካቢ ሆነ። አሁን እኮ በኔ ዕድሜ ያለውን ሰው በቁጥር አታይ ማለት ዘመኑ ወጣት ነው። ይሄንን ደግሞ ያለውን መንግስት ደግሞ በዚህ በትኩስ ኃይል ጉልበት እውቀት መጠቀም ነው ወጣትን ወደ ልማት በማስገባት ማለት ነው።